ሰላም ጋይስ ዩቲዩብ በ2000 ሰብስክራይበር ምርጥ ቪዲዮ ስለምሰራ ቴንኪው ዋቋቋ 2000 ሰብስክራይበር ብሎ ሲልቨር ፕሌይ በተን የላከልኝ። ስለዚህ ሁላችሁም ግቡና ቼክ አድርጉት ዩቲዩብ። ቴንኪው ዩቲዩብ 2000 ፎሎወር የሲልቨር ፕሌይ በተን ስለላከልኝ በጣም ነው የማመሰግነው። ቴንኪው ዩቲዩብ። ሰላም ዩቲዩብ፣ ቅድም እንዳያችሁት የሲልቨር ፕሌይ በተኔን ዩቲዩብ በ2000 ፎሎወር ሲልቨር ፕሌይ በተን ልኮልኛል። በዚህ ወር ገብቶልኛል ወደ 100,000 ብር። በሱ ብር ሽልማት ሸልማችኋለሁ። አሁን ወደ ቲክቶክ ስብስቦቻችን እንሄዳለን። ማለት የሚቻለው እቤት እየመጣ ሲያክምህ ቢያምህም ባያምሽም ጤናሽን የሚከታተል እቤት እየመጣ እናንተ አትሄዱ ወደ የግል ዶክተር የግል ሐኪም እሱ ነው ዶክተር የሚባለው። ምን ነበር ፌብሩዋሪ ላይ ያለው ቫለንታይን ዴይ የፍቅረኛሞች ገምቺ ለባለቤቴ ምን ጊፍት እንደሰጠሁት እስኪ ገምቺ። ሽቶ ነው ሰዓት ተለመደ ሽቶ ሰዓት ለወንድ ልጅ ሊሰጥ የሚችል ለቫለንታይን ዴይ ዋሌትና ቤልት ብራንድ አንድ አይነት ማች። እነሱን ጨረስናቸው። እኔ እና እሱ እኮ ከተጋባን ስንት አመታችን ነው ሀቡዬ? ምን ሰጠሽ? 22 አመት 23 አመት ትዳር ሁሉን ነገር ተሰጣጠንና ሲያልቅ እንትኖን አስጠብባ ሄደች። አሰብኩኝ እስኪ ወደ ዛሬ 25 አመት ወደ ኋላ በወስደው አሰፋሽ በውስጥ ጽፍልሻለሁ። አረ ንገሪኝ። እዚሁ ዘጋሁት። አረ ወርቅ ወንድ ልጅ አይለብስም ሙስሊም ወንድ ወርቅ ዘጋሁት እንትኑን ዘጋሁት። እሙሙዋን አስጠብባ መጣች። ፋይናሉ ለሀቡ በዋሳ ባይቀር ወላሂ በይ ቴክኖሎጂያችን እዚህ ድረስ ደርሷል። ታይላንድ ሄደሽ ግማታ ተመልከቱ። እንግዲህ ትልቅ ሴት ናት የምትባለው። ለባሌ ምንም መሸፋፈን አያስፈልግም። ድንግልናዬን መልሼ አሰርቼ ስጦታ ሰጠሁት ትላለች። እሙሙዋን አስጠብባ ኖ ኢማራት ተጀመረ እንዴ? አዎ ሁሉ ነገር አለ። ሰፋብኝ ብሎ ምን ዘጋሽ? ምን ታይላንድ ደግሞ ፋራ ነች ከዝራለች። የዛሬ 20 ምናምን አመት ሲገናኙ የነበረውን ነገር ድጋሚ ሰጣችሁ ቪዲዮ። እንግዲህ ከእንደዚህ አይነት ሰው የሰርጋቸውን ቪዲዮ አይሰራም። የሰርጋቸውን ቪዲዮ ለቫለንታይን ጊፍት ሰጣችሁ። በፊት ግን እኮ ታይላንድ ብቻ ነበር የሚቻለው። እኔ ሰው ሲውልሻው በሌዘር አለ። በሌዘር የሌዘሩ it will take time long time ይወስዳል። በሌዘርም አለ ወደ 12 ሲዝን አለው። ለምትዩ ግን የግባታሙች ለመግባማት ይጂ ውጪ ተዋረድሽ። ይሁሉ ተከርሰሽ ግን የ4 ሰዓት ሰርጀሪ ነው። በ3 ሳምንት ውስጥ ካላስ ኖርማል ሽሪ ለጋብቻ we don't care ሌላ ወሬ የላችሁ። አስጠብባ በቃ ከምታስደስችው ደስታ ጋር ስታስቢው ኖርማል ነው። ምንድነው የሚደሰተው? ሰፍቶበታል፣ በጣም ሰፍቶበታል ማለት ያ አንድ ለወጥ በጣም መቀየር ነው። አንዷ 6000 እያለች ነው። አንዷ 2000 ተሰራች ናት። በቃ 6000 ድርሃም ኮን አሪፍ ነው። ኧረ ይገባዋል እንዴ! $2000 1000 ያጎደል $2000 እናቴ ይገባዋል። ምን እንደዚህ መጀመር እንዲህ እስኪ ሰፋ ለምን ትበጠራላችሁ? ምድረ ሳያስጠሉ ቃልዳለኝ ግን ሳጨረስ እንዳስቁኝ አልማለ ብስክም እንዳስቁኝ ከዮኒስ ዝንብ ነበረችና ያቺ ዝንብ በጣም ታታሪ ሰራተኛ ነበረችና በጣም ብዙ ቆሻሻ ከማረፏ የተነሳ ትታመማለች፣ በጠና ትታመማለች። ከዛ ሆስፒታል ሄዳለች። ሆስፒታል ሄዳለች ትታከም ስትሄድ በጣም ብዙ ታማሚ በሽተኛ ዝንቦች ነበሩና ሐኪም ቦትም ሞልቶ ነበር። ከዛ ቀን ሙሉ ጠበቀች ተራዋንና ማታ ላይ ደረሳት ተራዋ ማለት ነው። ከዛ በኋላ ሐኪሙ ጋር ገባች። አለ የተባለ የዝንብ ሐኪም ነውና ከዛ ገባችና ለትታከም ሰውዬው አልጋ ላይ ሙሉ ምርመራ ላይ ያደርግላት አስተኛት። ከዛ በኋላ እሺ ስለበረች ምን ሆነች ነው በማርያም ላይ ተሰርቶ እማያቅ አዲስ ኮንተንት ነው የመጣው። ካሜራ ለዛ ጋር አዲስ ያለኝ ጀምሬ ነውና ይሄ ፖፖ ነው። እዚህ ጋር ደግሞ በምግብ ሳህን ልሙጥ ሽሮ አለ። እዚህ ጋር ሚስቶ አለ ማለት ነው። ጥብስ ከሁለት አንዱ ላጉርሳችሁ ምረጡና ማለት ነው። ይሄ ከባድ ጥያቄ። እናንተ የትኛውን ትጎርሳላችሁ? ፖፖ የሚባልም ነገር የለም። ቅድም እንትና እንዳለው
የቅድሙ ቪዲዮ ላይ ገብታችሁት። ስለዚህ ጥብሱን ብሉ ጋይስ። ፖፖ ሁሉም ነገር እዚህ ውስጥ ነው። ይሄ አሁን የሚገርም ትምህርት ነው። ይሻላል ከፖፖ ላጉርስ ጥብሱም ማለት ነው። ቀልዳለሁ ሰው ዘንድሮ አንቺ ያለም አንተ ያማል እንዴ የሚደብረው የለም። እንዳንቅ አንተንስ ላጉርስ ጋይስ። በዚህ አይነት ኪሳራ ውስጥ መግባቴ ነው የሚገርም ግን ይዘጋ እወዳችኋለሁ። ጣፋጭ አይንሽን ጨፍኝ፣ አይንሽን ጨፍኛ ቶሎ በይ ዙሪ። ከዛ ምን እንደገዛውልሽ ገምቺ። አይደለም የመጨረሻ አንድ ገምቺ። ቶሎ በይ ደስ የሚልሽን ፍቅሬን የሚገልጽልኝ ነገር 1 2 3 ያ የኔ ፍቅር ልብ ቅርስ ውስጥ ራስ ያለሽበት ዋናው ፍቅር ይበልጣል ብዬ እኮ ነው እናቴ። ለፍቅሩ መገለጫ ይሆን ዘንድ እናቴ ይሄንን አሪፍ አርቂ ነው ደደብነ እንዴ ብሮ ፍቅርህን ግለጽላት። ለምንድን ነው ፍቅርህን ማገልጽላት? እኔ ላንቺ ማሉኑ ነገር የለም። ዝም ብለሽ ልብ ቅርጿን ከስር አድርጊያት። ልብ አያፈስም። በጌታ በኢየሱስ ሻፋት እግዚአብሔር አሁን በምን ልጠብሽ? ይርግዛና ልብ ቅርጽ ውስጥ እንደመሰ እንዴት እንደምታ ውስጥ ምንድን ነው ፍቅር አገላለጽ ትጠላለህ። እስቲ አፈቅርሃለሁ እኔም በይኝ እስቲ እናቴ እኮ በይኛ 1 2 ከምትመቱኝና 1 ሚሊዮን ብር ከሚሰጣችሁ ቆንጆ 1 ሚሊዮን ተሰጥቶኝ በጥፊ መትቼሽ አመመኝ ካልሽ ምቀኝነት አለብሽ ማለት የሰው ደስታ ያስደስትሽም ማለት ነው። አሁን 1 ሚሊዮን ስንቀበል 50 እንካፈላለን። አንቺም እኔም በፍቅር ሄድን ማለት አይደለም። ዝም ብለሽ በባዶ አታጓጊኝ እንጂ ይሄንን ትፈልጊዋለሽ። ተበርቸ ሰላም ብላለሽ እኮ እኔ አታምድም ማለት በቦክስ ብሮ በቦክስ ይሄን አይታችሁታል። በቦክስ ማርያም ግን ከ1 ሚሊዮን በላይ አታምድም። 1 ሚሊዮን ስላላየሽው ነው እንዴት እንደማያውቅ አይደለም። 1 ሚሊዮን ተከፍሎኝ ዝም ብሎም በልበል ነው የሚለኝ። ሰላም ሆይ እኔ ማለት ነው እግር ኳስን ባንቺ ልክ የተረዳት አለ ብዬ አላስብም። እውነት ነው ይሸጥ ይሄንን ዓለም ዋንጫ ማን የሚበላ ይመስልሻል? አርሰናል በእርግጠኝነት ግን የአርሰናል ደጋፊዎች በጠቅላላ እንግሊዝ እንድበላ ነው ፈልጉት። ራይዝ ባላንዶር እንዲበላለን እንግሊዝ ትበላዋለች ወይ አርጀንቲና ሜሲ ማንቸስተር ሲቲ ሄዶ ነው አርሰናል አርጀንቲና እና አርሰናል ፋይናል ይደርሱስ ስንት ላይ ስትል እኔ እኮ የልጅ ክለብ ነው ብዬ ነው እንጂ አላውቃቸውም ነበር። ታሳዝን ግን ማርያምን ፍጻሜ ማንና ማን ሊደርስ ይችላል? መጨረሻ ቼልሲ ይደርሳል። ዓለም ዋንጫ ፍጻሜ ማለት ነው። እንደዚህ የፋሲካ ጾም አካባቢ ነውና የፋሲካ ጾም ላይ ልክ ሬዲዮ ገብተህ ምናምን ታስተዋውቅና መንዙም ወይ እንትን አለ አይደል በገና ምናምን ትጋብዛለህ የሆነ መዝሙር ነገር ማለት እና ቴክኒሻኗን ልክ በገናው እየሄደ ትንሽ ቀነስ አድርገህ ስጠኝ ትላታለህ። ትንሽ እየተሰማም አንተም እያወራ ለመለከስና ተከታዮች እንደ ባክግራውንድ ሚውዚክ ማለት ነው። ከዛ እንደዛ ታደርጊልኛለች ምናምን ብሎ አውርቷት ከዛ ልክ በቃ እንዲገባ ነው እና ኦኔር ሲሆን ከስር ስጭኝ አላት። ከስር ስጭኝ ሲላት እሷ ከስር ስጭኝ የሚለውን አስገባቸው ላይቭ ላይ 98 ምናምን አጭር ቴክስት አለ አይደል ግርም ከላይ አይሻልህም ግርምዬ ከላይ አይሻልም ሬዲዮቱ ከባድ አንዴ ደግሞ የሆነ ጥናት ቀረበና የሴቶች እግር ኳስ ላይ ማለት ነው
ከዛ የሴቶች እግር ኳስ ላይ ጥናታዊ ጽሑፍ ቀረበና ሴቶች እግር ኳስ ለምሮ ተመልካች አጣው ምናምን ሲባል ጎል ሲያገቡ ማሊያ ስለማያደርጉ እንደዛ ቢሆን ኖሮ ማሊያ ቢያውልቁ ኖሮ ግን ሳዱት ጋይስ ከወንድ እግር ኳስ በላይ ነው የሚታየው። ለኖክ ጨዋታም ተጫውቱት። በከተማ ውስጥ አንድ ሰርግ ለመደገስ ስንት ሚሊዮን ብር እንደሚያስፈልግ አስደሳችሁ ታውቃላችሁ? 40 ሚሊዮን ብር ይፈጃል ነው የሚለው። ቢግ ሚስቴክ የሰራሁት ያሳጥራል ጀለስ። እናቴ እየለመነችኝ እኔ ግን አምኜው ሳልፈራረም አገባው ነው የምትለው። ነውር ከሆኑ ነገሮች ውስጥ አንዱ መንፋት እና ምንድነው ፓፍ ነው ወይስ? ሰላም ውዶች እንዴት ናችሁ? እናንተ ዛሬ ውርደት የለኝ። በርገር ልገዛ ገብቼ 33 ድራም ሲሉኝ ደነገጥኩ ነው የምትለው። እድሜዋን ገምቱ እናንተ እና ውበቷን ከ10 ሬት አድርጉላት። ሲያውን ከ10 4 ሰጣታለ። እድሜዋ 28። ወንዶች በብዛት ምንድነው የሚጠይቁሽ? በቃ ሁሌ ስጪኝ ነው የሚሉት። ሰላም ስምሽ ማን ነው? ሰሚራ። ከአዶናይና ከጆን ዳንኤል አንዱን ባል አርጊ በተባይ ማንን ታደርጊያለሽ? ቆይ አዶናይ ለምረሽ ልክ እንደ ጃኒ ይዞ እንዲሄድ ሁሌ። ወንድ ልጆች በብዛት ምንድነው የሚጠይቁሽ? ወንዶች በእርግጥ ብዙ ነገር ይጠይቃሉ። አረ ሉክ ምንድነው ብዙ ነገር? ይኸው ታውቀዋለህ እኮ ግን ታብዘካ ሁሌ ስጪኝ ነው የሚሉት። ሌላ ይቀርቡና ስጪኝ ነው ሌላ ምታልካለህ። ምንድነው የምትሰጫቸው? ታውቀዋለህ አንተ። ከአጫሉና ከቴዲ አፍሮ መቼም ግን በሀጫሉ እንዴሳ ነው። እናንተ ተመልካቾቻችን ምን አገባን? ስለ ዘር የሚባል ነገር የለም ማለት አይደል? እንዴት ነው? የሰላም ነው ወይ? እንዴት ነህ የኔ አባት? ሁሉ ሰላም ነው? አራዱቲተው ቲማቲም፣ የፓፓዬ ልጣጭ እና የተለያዩ ነገሮችን ቤት ውስጥ ፊትን መለወጥ ስለሚቻል ያንን ነገር እንድታረክ ሪኮመንድ አደርጋለሁ። ይሄ ኦልሞስት ወደ 9600 ነው። እስከ ነቲፑ ወደ 18000 ብር ይገባል። ቤቢ እንግዲህ አይዞህ እግዚአብሔር ይሁን። ወይ አሉቲ ምን ሆኖ ነው? በእናት ጨደደ በቃ ብሮ ትመቸኛለሽ አሉቲ ነው ወይ? እንዴት ነህ የኔ አባት? ቃተሊና እንያት እዚህ አካባቢ ሲመታኝ ነበርና ዳኛ ያስቆመን መሰለኝ። ትክክል አልነበረም። አዎ ታፕ ምናምን አላረኩም እኔ። ለምን ታፕ ነው አይደል? ላይክ አልገባም። አንገቴ ውስጥ ገብቷል። ያዘኝም እዚህ ጋር ፊት ለፊት ነበር ያዘኝ ምናምን። ኦፍ ኮርስ ፔን እዚህ አካባቢ ነው። ፎቶ አስገባላችኋለሁ። እንደዚህ መታነቅ ቀላል መሰለኝ። ጥርስ ረግፎ የቆዳ ካምዛት ሲማይቭ ያደረገውን እዚህ ላይ ፎቶ አስገባላችኋለሁ። ዝም ብሎ አይደለም ንቃተሊና ታፕ አላረኩም። ተው እንጂ ለምን ተረፍኩ ነው እንደ ወንድሜ? ዳኛው ለምን ነፍሴን አተረፈ ነው? አንተ እኮ ሲሆን የምስጋና ፕሮግራም አዘጋጅተህ ዳኛውን እግዚአብሔር ያክብርልኝ ልጅ ካብዳም ወንድም ጋሼ ኢሊና ንቃተ ኢሊናን እዛው ተተወተ ነው ምንድነው እሱ ነገር ወንድሜ? በ50 ሰከንድ አከነቲ ነፍሲ ሲቲፊዴ ሲንጤ ሲጎዴ ደምስሪ ተከታትሮ እኮ ነው የቆምከው። ጨርሰ እንደ ምንም እግዚአብሔር ተመስገን ጀቴ ማለት ሲወቃ እንደዚህ በጭጭ ላይ እንደዚህ ሲወቃ አይተናል እኮ አይን አለ እኮ ምን ነው አይን የጠፋ መሰለ እንደ ወንድሜ ጀግና ነው ንቃተሊና ግን እናቴ አሁን ራሱን አሳንሱ ጆኒ ጋይዶ ፋይት ሊያረግ እንትን ማለቱ ራሱ ትልቅነቱን ነው የሚያሳየው። በጣም ጀግና ነን። ንቃተሊና እኔ በጣም አድናቂ ነኝ። እመቤቴ አሁን እንትና ደግሞ ማን ነው ገዜ ፋስትማን ቢቀርብሽ ይሻላል ማለት ንቃተሊናው ቢገርም እንትን ላይ አቋም ላይ ነው ያለው። የሚገርም ትሬዲንግ ላይ ነው ያለው። በሰከንድ ውስጥ ያንቃል ገዜ ፋስትማን። ከዚህ ውጪ ጨዋታው አልቀጠለም። ጨዋታው ቢቀጥል ህይወትን ከሲ እንቀጥሉ በርዛ ጋር አከተመ ህይወትን ከሲ ተው እንጂ ንቃተሊና ማሊ ሞራሊ ሲገን ነው ማለት ፈሪ ነው አልከኝ። ሞቼ ይገኛሉ እጅህን ወይ ምግርህን ብሮ ኬጂስ ፋይት ማድረግ ከባድ ነው። ገዚህ ፋስትማን እነ አዲሱ ገደ ጁጁትሱ ሰልጥን እዛው ሀገር ላይ ያለ ሰው በደንብ ሰልጥን ነው ትዋረዳለህ። በሰከንድ ውስጥ ነው ንቃተሊና የሚያሸንፍ ወይ የጭንቅላት ቀጣይ እንግዲህ ከዚህ ጋር ስትሬንግዝ ብቻ አይደለም በሽተኛ ካላደረኩ ሞቼ ይገኛሉ። ምን አለ አታረገውም ብሮ ትሸነፋለህ። ካላደረኩ ከሪንግ አልወጣም። ሰልጥን ለይን ለማድረግ በትሬኒንግ ስራ እሱ አሁን የሚገርም ኤምኤምኤ ፋይተር ንቃተሊናንና የገዜ ፋስትማንን ትራሽ ቶክ እየሰማችሁት ነው ባይዘው እየተነጋገሩ ነውና እየተከታተላችሁት በጣም አስፈሪ ደረጃ ላይ ደርሷል። አሁን ንቃተሊናን ታውቁታላችሁ። አንተ ሲጀምር ኳሊፊኬሽን የለህም ምናምን ነገር ይለዋል ማለት ነው። ገዜ ፋስትማን አይሰማም።
ትሬን ነው አንገቴ አንጠልጥዬ ከተማ ሞታው እንዴ አይደለም እንደዛ አይደለም የፈለግነው ፍሬን ነው ኧረ ጨይፈ በማርያም ሊገለን ነው በሳቅ አናትን ሰብሬ ነው አናት እንቅላትን ለቁራን የሚሰጥልን እንደዛ አይደለም የተፈለገው ተረጋጋ ጉልበትን ሰብሬ ነው አካለ ጉዳተኛ እንዴ አይደለም እንደዛ አይደለም ኤሜል የተፈለገው በጣም ጨይፈ በሳቅ ሊገለን ነው ግን የጨይፈን ቀልድ ተውትና እማቤቴን ነው የምላችሁ በዚህ አቋሙ ምንም የፋይት ኤክስፒሪየንስ ሳይዝ ምንም ትሬኒንግ ሳያደርግ ገዚህ ፋስትማን ከመጣ ንቃተ ህሊና እንደራሱ ኢንዶሚ ነው የሚያደርጋት ገዚህ ፋስትማን ያስፈራው ባይዘው እኔው ግን አይ ቲንክ ሀምሌ ውስጥ ነው መሰለኝ I'm really excited to see this fight ገዚህ ፋስትማን ንቃተ ህሊና ማን ያሸንፋል የሚለው ሀገሩ ሙሉ አንጫጭተ እንግዲህ ወደ ሀገር ተመልሰሃል ማለት ነው ታይላንድ ላይ ትሬኒንግ በደንብ እየሰራህ ነበር ምናምን እየሰራህ ነበረ ጆኒ ቢሰራም ምንም ለውጥ የለውም ትንሽ ጊዜ በኋላ ይረሳዋል ከፋይቱ በፊት እያለ ነውና ምን ትላለህ እሱ እኮ በቃ ቂጡ ላይ እንዳደረገው እንደ አርቲፊሻል ቂጥ እንደዚህ የሚግሩ ሳቃ መጣ እንጂ ጆኒ እንዳንከረው ሳቅ ችግር የለም ሰው ሲፈራ ኔጌቲቭ ነገር ያወራል ገባ ሳይዶ ግራፕሊንግ እና ፓወር ነው እንደዛ በፈርስት ራውንድ ነው የምትሸነፈው ዘይድ ባይሆን ቻምፒዮን እንጂ መጥቶ ትክክለኛ ቂጥ የሚያወጣለት ስፖርት መስራት ይችላል የሚግሩ በቃ ሳቋ አቻለች ለዛ ነው ሳቋ መታ አገኘሽ እግሩን ደግሞ ካልሰበርኩት 50 ሺህ ብር ሰጣለሁ ብሎ ስፔሻሊስት ነኝ እኔ እንዲያውም ላንተ ሁላ 50 ሺህ ብር ሰጣለሁ ካልሰበርኩት 50 ሺህ ብር ሰጣለሁ ብሎኛል ለኔ ራሱ ቪዲዮ ላይ አይ ፈሪ ዝታላ ፈሪ ዛቻ ያበዛል የኔ ነገር ሊይዘው ማለት ነው ተኝቼ በሰጠው ራሱ ያገኘው ማለት ነው እግርሽ እኮ ዛት ማች ቢግ አይደለም ብሮ እግሬን ያገኘው አይደለም እንዲ ፋይት ላይ ገብተህ ማለት ነው ማሰቡ ራሱ ለሱ ጥሩ ነው ግን ኢቲኤፍሲ እንዴት እንደበለጣቸው አያችሁ ኢትዮጵያ ፋይት ናይት በጣም በቃ አነጋጋሪ ምን እንደዚህ አይነት ፋይት ነው እንጂ ለምን ቢኒያም ቢመጣ እኛ ፋይት ምናክ ሰዎች ነው እንጂ ብናቆም ማንም አያቆም ማየት ስለሚችል ግን ፋይት ሪል ፋይት ምን እንደሆነ አይደለ ኢትዮ ፋይት ናይቶች ይሄንን እንደዚህ አይነት ፋይቶች በማልካል ከተታችሁ ማንም ቼክ ላይ ያደርጉ ይችላል እኛ ፋይት ምናክ ሰዎች ነው ቢኒያምን የምናቆም ማርያም አሁን ሪአክሽን ከ3 ዓመት በፊት የቢኒያምን ሰርቻለሁ ገብታችሁ ኢት ፕሮፋይል ይለና ቢኒያም ከውጭ ኢንተርናሽናል ስላመጣችሁ ብቻ ሲሆን እንደዚህ አይነት ፋይት ኢቲኤፍሲን መቼም ልትወዳደሩታችሁ በካሽ በምንም ነገር ይበልጣችኋል በመስራት እንደዚህ አይነት ነገር ካልከተታችሁ ጊዜው የሶሻል ሚዲያ ነው ብሮ እንጉስ እንገናኝ ሶሻል ሚዲያ ነው ያለው በቃ እንደዚህ አይነት ደሙ ሳፈሰው በደሙ ደግሞ እንደዛው የዋና ገንዳ ሲሰራ ደሙ ሳፈሰው ዋናው ያቃል ደሙን እንዴት እንደማፈስ ደሙን እንደዚህ በቃ ምን እንደ አይነት ሰው ነው የሚያስፈልገው ይሄ ከዛ ዋናው ደሙ ይርድሽ ደሙ ግን እንደዚህ ያፈሰዋለሁ ካናት እንደዚህ እንደ ፋውንቴን ነው ማፈሰው ጆኒ ደግሞ ግሩን ሰብሯል ብሏል ታውቀ ይመስላል እንደምታውቁት ዳሽን ባንክ ያዘጋጀው ውድድር አሁንም እንደቀጠለ ነው ለአሸናፊው 3 ሚሊዮን ብር ሁለተኛ ለወጣው 2 ሚሊዮን ብር አንደኛ ለወጣው ደግሞ የ1 ሚሊዮን ብር ሽልማት አቀርባለሁ ብሎ የተለያዩ ቲክቶከሮች እየተወዳደሩ ነው በጣም በሚገርም ክሬቲቪቲ ደግሞ ጥራት ባለው መንገድ ታዋቂ ቲክቶከሮች እንዲሁም ደግሞ አዳዲስ ቲክቶከሮችን በዚህ ውድድር ላይ እየተሳተፉ ነው የሚገኙት ትላንትና ዩቲናስ የሰራችው ቪዲዮ ምን አይነት ቪዲዮ ነው ያስብላል ማለት ቪዲዮ ወይም ደግሞ የቲክቶክ ቪዲዮ ነው ለማለት ይከብዳል ምክንያቱም በፊልም ስታንዳርድ ነው የተሰራው በጣም የቦታ መረጣው ዳይሬክቲንጉ በጣም የሚገርም ሁሉም ነገር ሲኒማ ቤት የምናውቃቸው የተለያዩ ፊልም ላይ የተሳተፉ ጉምቱ የሚባሉ ተዋናያን ሳይቀሩ በዚህ አጭር ቪዲዮ ላይ ተሳትፈዋልና ቲክቶክን የሆነ ደረጃ ከፍ ያደረገችበት ቪዲዮ ነው አምባር የተሰኘ አጭር ፊልም ነው የለቀቀችው ዳሽን ሱፐር አፕን ያስተዋወቀችበት መንገድ በጣም የሚገርም ነውና ኮሜንት ላይ ለዳሽን ባንክ አለቅሳለሁ ቢያስብ ያላቅም የሚል ኮሜንት ሁሉ አለና ገብታችሁ ማየት ትችላላችሁ በጣም ቪው ማሪፍ እየሄደ ነው ዩቲናስ ተበላዋለች ዩቲናስ የደረሰችው የተወነችበት አምባር በጣም የሚገርም ነውና ዩቲናስ ለብሩ የተወዳደረች አይመስልኝም ምክንያቱም አቅሟን ለማሳየት ወጣበት ወጪ የተመረጡት ተዋንያን ዳይሬክቲንጉ የካሜራ ጥራቱ በጣም የሚገርም ነውና በጣም ብዙ ወጪ የወጣበት ነው ለክብር ለብር የተደረገ ውድድር አይመስልም ዩቲናስ
ከፍተኛ ግምቱን አግኝታለች ከዚህ የባሰ ካልመጣ በስተቀር እስካሁን ካሉት ግን በኔ እይታ በጣም ማንንም አይቦንሳት ከዚህ በኋላ ጣሰች ያው ከዚህ በኋላ ካልመጣ የምታሸንፍ ይመስለኛል ካሸነፍሽ እንኳን ደስ አለሽ ካሁን አንጸዲዮ ወይኔ ዘንበበቶ ነበር አባራ ቀጣይ ደግሞ ሄኒ ወቃለትስን ይሄ ነገር ይዘራል አለች እሱ እዘራለሁ አለች ወቃው አናቱ ለጠፋው አናቱ ትሰጣለች እንደ ራስ መነስነስ ይሄው አንዳንዴ የሰራው ማማር አንዳንዴ የተገነባው ሁሉ ይፈርሳል ቅቤ ተጣቀለ ይመስላል ይሄንን ሜካፕ ፊክስ አደረግንና አውትዶር መቅረጽ ያሉብን ነገሮች በሙሉ መቅረጽ ጀመርን ይሄ ገን ፒስ ነው ተባለ ይታየው እፍጥን የሆነ ፊልም ግን እኔ ዳይሬክት አደርጋለሁ የኢትዮጵያ ሪክ ኤንድ ሞርቲ የሚል ታያላችሁ ጀግና ነች ግን ምን ሰጥሽ ነው ጾሚዎች ምን አሉ እኔ አሁን በጾም መገለል አይኔና አዋ የሚገርም አክሽን አንጃው ህይወት የበላቸው አራዲየል እዚህ ካሉና ለሊቱን አንቀፈው ሶስት ጋሽዬ ሃት ይያት ቲክቶከር ባሉን ሆኖውን ነገር እንገራቸው ብዬ ነበር የሰርከስ ባለሙያ በጣም ሰርከስ እንዲህ ብለሽ ለማን ለዩቲናስ ነው የዛን ቀልደታ ነው ቀረጻችን እንደዚህ ጨረስንና ገመቱ ሰው ሁሉ የሚለውን ነገር በግልጽ ያሳዩት ቴዲ አፍሮና ጃኒ ናቸው ማለት ነው እሱንም ጃኒ ሳናስበው እዚህ ጋር ብራንድ አምባሳደር ሆነች ብለን ትናንት እያወራን እያለ ዛሬ ደግሞ ዱባይ ነኝ ብላ ይሄንን ፖስት አድርጋለች ማለት ነው ግን ማህይም ሰው ነው ብራንድ ቀለበል ያረግ ነው ስትል ያመነም ማህይም ሰው ነው ማርያም እዚህ ጋር አለበቱ በ19 ነው የሚሆነው ብላችሁ ነበር አይደል እና ዱባይ ነው የት ነው እንደውም ብትመልሱልኝ ኮሜንት ላይ ደስ ይለኛል ቴዲ አፍሮ እንግዲህ እንደምታዩት ኮንሰርቱን መቼ ነው የሚያቀርበው ብለን በጉጉት እየጠበቅን ሳለ ይሄው ኮንሰርቱን አየን ማለት ነው የቴዲ ሾው ያስኬዳል አንቺ ግን በጃኒ ተሸውደሽ ከሆነ ማለም ልጠፋ ነው ተዘጋጁ ብንባል ማንሰማም ብሏል አንዱ ማለት ነው እና የት ነበርንኛ ይውሉ ሲኬድ የት ነበር አለን እንደናንተ አይነቱ ግን ዘገምት የለም ዛሬም የኪሎ ለውጥ አለ ነፍሱን ይማረው ጋይስ በጣም ነው ያዘንኩት ማርያም እንግዲህ በ7 ሳምንት ህክምና 10 ኪሎ ቀንሻለሁ ረቱ እንደቀጠለ ነው እኔ ጥርጣሬ ያለኝ እንግዲህ በዚህ በኪሎ መቀነሱ ጉዳይ ላይ የሆነ ችግር ተፈጥሮ ይሆኖ የሚል ስጋትም አለኝ አንዳንድ ጊዜ ከለመደው ነገር ሰውነታችሁ በአንድ የሆነ ነገር ውስጥ ከተቱት የምትከሱበት መንገድ ሌላ ተጨማሪ ነገር ተጠቀማላችሁ ወይ ምናምን የሚለው ነገር ተደማማሪ ነገሮች ያሉት ይመስለኛል ዞሮ ግን ነፍሱን ይማረው ክብደት ጨመረሃል ትንሽ ዝም ብሎ መጨመር ነው የጤና ነው ብዙ ጊዜ ደግሞ እድሜም ከፍ ሲል ተያያዥ ብዙ የጤና ችግሮች ይዘው ይመጣሉ ውፍረት ብዙ የሚመከር ነገር እንግዲህ ምንድነው የኔ ውፍረት ከቅርብ ጊዜ ወዲህ የመጣ ነው ምንድነው የሆነው በእናቴ ወገን ባያቴ ባሳደገችኝ ባያቴ በጣም ወፍራሞች ናቸው ወፍራም ነን የዘር አለ እሱ ሆርሞን አለ ከሱ ውጪ ግን የራሴም ስንፍና አለ ስንፍና በቃ የራሴ ስንፍና አካላዊ እንቅስቃሴ አለማድረግ እረፍት ማብዛት አለመንቀሳቀስ በቃ ስራ ሲኖር ብቻ ነው ከዛ ውጪ ጓደኞቼ ጋር ቁጭ ብዬ መጫወት መሳቅ ነው እንቅስቃሴ ማድረግ ስፖርት መስራት ለጤና ጥሩ ነው ሁላችሁ በቻላችሁ ታቅም በቤታችሁ ቢሆን ስፖርት ስሩ ለኛ ብዙ ማህበራዊ ጉዳይ ያለኝ መገናኝበት የመነጋገር ማህበረተኞች ያሉኝ እዚህ ደግሞ የዛሬ 33 አመት ጓደኛ አለኝ አብሮኛ የሚኖር ማለት የሚጠይቀኝ እየመጣ ኃይለጊስ ይባላል እሱ ጋር እንገናኛለን እና በቃ ከጓደኞቼ ጋር መጫወት ስራ ከሌለ መጫወት ነው የምወደው ነው በቃ ሳቅ ጨዋታ ቁጭ ብሎ ቢታወቅ እንቅስቃሴ ስንፍናዬ ነው የራሴ ስንፍና ነው ያወፈረኝ ምን
በጤና በኩል ግን እግዚአብሔር ይመስገን የሚገርምሽ ይሄን ሰውነት ይዤ ምንም አንድ ነገር የለብኝም። ትልቁ ነገር እሱ ነገር የለም። ስለዚህ አሁን ስራ ጀምረሃል ማለት ነው። ይሄ ኮርስ አሁንማ በቃ አሁንማ 10 ኪሎ ቀንሻለሁ። አሁን 10 ኪሎ ቀንሻለሁ። ገና ይቀንሳል። የሴት ልጅ እድሜ ነው የማይጠይቀው፣ የወንድ ልጅ ክብደት አይጠየቅም። ኧረ ምንም ችግር ዛሬ አርፏል፣ ነፍሱን ይማርልን። ይህንን ደግሞ ፎቶ የለጠፍኩላችሁ ድምፃዊ ይሁኔ በላይ በራሱ ፔጅ ያጋራው ነው። ድምፃዊ ይሁኔ በላይና ሰማኝ በለው ግን ከአንድ ኪነት ያደጉ ወንድማማቶች ከአንድ ገጠር የመጡ ባህልን ለኢትዮጵያ ያስፋፉ ብሎም ለዓለም የተረፉ ሁለቱም ታዋቂ ዘፋኞች ናቸው። ግን ለብዙ ጊዜ አይነጋገሩ፣ ተጣልተው ነበር። ድምፃዊ ይሁኔ በላይ ደጋግሞ ኢትዮጵያ ሄዷል። ሰማኝም በለው አግኝቶ ታያቅም። ሰማኝም በለው አሜሪካ ተመላልሷል። ይሁኔም በላይ አግኝቶ ታያቅም። በጣም የሚገርማችሁ ግን ድምፃዊ ይሁኔ በላይ በአካል አውቀዋለሁ። በጣም ጥሩ ባህሉን ያረሳ ጨዋ ሰው አክባሪ ነው። ድምፃዊ ሰማኝም በለው ግን አላውቀው። ለብዙ ጊዜ ግን ተጣልተው እንደማይነጋገሩ የኢትዮጵያ ሕዝብ ሁሉም ያውቃል። ዛሬ ግን ድምፃዊ ሰማኝ በለው ሲያርፍ ይሁኔ በላይ በራሱ ፌስቡክ ላይ ወንድሜ አልጠበቅኩም ነፍስን ይማር ምናምን ብሎ የሚያስተሳዝን ጽሑፍ ለጥፎ አየሁት። ምን ነው በአካል እንዲህ ብትረዳዱ፣ ምን ነው በአካል ወንድምነታችሁን። እውነት ነው። ሰው ከሞተ በኋላ ነው ሀበሻ እኮ ይኮ ነው የሚገርመው። ጠላቴም ወዳጅም ለካ እንደዚህ ነው ፌስቡክ ላይ ለጥፎ አዛኝ የሚመስለው ለማለት ያክል ነው። ይሁኔ በላይ ለመናገር አይደለም። የተጣሉበት የራሳቸው ችግር ሊሆን ይችላል። ግን ስለሱ ሲሆን ማንኛውም ሰዎች ሰው ሲሞት ሞት ሲጀመር የሚባለው ነገር እንዴት እንደማስረዳችሁ አላውቅም። ቅድም ያቀረብኩት ፖድካስት እሱን ሰው ይዩት። በህይወት እያላችሁ ተረጋጉ፣ ተረዳዱ ጋይስ። አንድ የተረዳሁት ስትሞት ሁሉም ለአንተ አዛኝ ተረጋጉ፣ ተረዳዱ። መልካም እንደምታውቀው አንተ የምትኖረውና እዚህ ጋር የሚከፈለው የትየለለ የኛ ስራ አንድ ጊዜ የሆነ ሰዓት ላይ ይመጣና ከዛ የሆነ ወራቶች ይጠፋል። እየላስከው አታስቀምጠውም ብሩ ከስር ማውጣት አለ ይወጣል። ካልተፈካ ባዶን ነው የምትቀረው። አንድ ታይቼ ነበር ከእንደ የመጡ ሐኪሞች አይተውት እኛ እንሰራዋለን እኛ ጋናና እንሰራዋለን ብለው ነበር። እንዴት አድርገህ ታምናለህ? ያመንከው እንዲህ ከሆነ ፍርሃት ይፈጥርብሃል። 20 ምናምን ዓመት ሰርጀሪ ተሰራ። ሲሰራ ሰርጀሪውን ለቃሉ ይቅርታ አብኩቶት ነው መሰለኝ የሰራው ሰው አረተው ቤንድ አድርጓል ጀርባ መሃል ላይ። ለረጅም ጊዜ እሱ ነበር አሞኝ የቆየው። ልጅ ሲሰራ እሱ አሞኝ ነው የሰራሁት በዛን ሰዓት። አሁን ከአንድ ዓመት ከ10 ወር ሆነ ትንሽ ጫንዳልና ከግሬ ጋር አንድ ላይ አጣብቆ ያዘና አስቀመጠኝ። ስለዚህ አሁን ስራ ማትሰራበት ደረጃ ላይ ደርሰሃል? ቲያትር አለኝ የምሰራው ግን በማስታገሻ ፔንኪለር እያዋጥኩ ነው የምሰራው። ግን ደግሞ አሁን ባጋጠመው ምክንያት ቲያትሮችንም ፊልሞችን መስራት የማይችልበት ደረጃ ላይ ደርሷል። ወዳጆች በጣም ብዙ ናቸው። ከወዳጆች መካከል ተወዳጁ ተዋናይ አማኑኤል ሀብታሙ አንዱ ነው። በጣም ነው የምወደው። የረጅም ጊዜ ወዳጅ ነው። በጣም ነው የምወደው። ይህን ስትሰሙ ያማል። እውነት ለመናገር እንደዚህ ብቃት ያላቸው ሰዎች እያሉ እኔ እንጃ ብቻ። አሁንም ቢሆን ከቲያትር በኋላ ከሲኒማ በኋላ ከብሔራዊ ቲያትር ለምሳሌ ልትወጣ ትችላለህ። ወደ ቤት ስትሄድ በየትኛውም አቅጣጫ እንግዲህ በእግርህ ነው የምትጠቀመው ብዙ ጊዜ። አዎ የኛን ስራ እንደምታውቀው ነው። የሆነች ስራ ለመስራት የተወሰነ ነገር ሲሰጡ እንደ ሀብታም ትኖራለህ። በራይድ ትሄዳለህ። ከዛ ዝቅ ሲል ታክሲ ትይዛለህ። ከዛ ባስ ወይም ሎንችን፣ ካልሆነ ደግሞ እንደ ሁኔታው ታይና ደግሞ ግማሽ መንገድ በእግር ሄደህ አቻችለህ ወደ ቤት ተገባለህ። ተወርድና ማርያምን ወክ እንደሚያረግ ሰው አድርጋ ማንም አያውቅብህም። ብዙ ውስጥ ያለውን ህመም ማን ያውቃል? ይሄን ማን ያያል? አንተ ወክ እያረግ ቢጠይቁማ ትንሽ ወክ ላድርግ ብዬ ነው ከስራ ያው ትሄዳለህ። ስለዚህ ስሙ፣ ክብሩ፣ ዝናው፣ ጭብጨባውና ህይወቱ አልተመጣጠንም። ወድቆ ግን ተጠንቀቁ። በረንዳ ያላችሁ ሰዎች በተለይ ቢሮ ውስጥ መዝናኛ ቦታ ሄደን እንደዚህ አይነት ቦታዎች ላይ ብቻ አርገን ማናቀበት ቦታ ላይ ስናደርግ ጣዕሙ ራሱ የተለየ ይሆናል። አንዳንድ ጊዜ እንዴት ነው በየቦታው ተሳራሩ እንደውሻ እያለች ነው ብሮ። እንግዲህ እቺም እያለች ያለችው ሰው ወልፋም ሆኗል። በጌታ ወሲብን በተለያየ ምግብ ሲቀርብልን በአንድ አይነት መንገድ ሁሌ በለመድነው ሳህንና
አቀራረብ ሲቀርብ ብዙ እንደዛ ነው የሚባለው። ምንም መደነቅ አያስፈልግም። ከጎኑ ግን ለጥልጧት ማርያም አይንስባል እንላለን እና ለመብላትም በጣም ሌላ ታሪክ ገብታለች። አፕታይቷን ዝጉላት። ወሲብም የተለያየ ቦታ ስናደርገው ወይም አድርገን የማናቀበት ቦታ ላይ ሲሆን ጣዕሙ በጣም አሪፍ ይሆናል። ኢንጆይ እናደርገዋለን። ከመሰላቸትም እንድናለን። ፍቅር ይበለኝ ያሶራሽኝ ራሱ የአንቺ ስልጣኔ ደግሞ ባሰ። እንዳንቺ ግን እኮ ኖርማል ነው ጋይስ። አይነት ስልጣኔ ይቅርብን። ገደል አሁን ሳስበው ተረጋጋ። የነት ነውረኛ ጋጥ ወጥነት ስልጣኔ ለየት ያለ ቦታ አልሽ። እሺ ለየት ያለ ቦታ ማለት መዝናኛ ቦታ። አሁን ሰው መዝናኛ ቦታ ህዝብ ባለበት ያርጋር ህዝብ ባለበት ሳይሆን ሽንት ቤት ምናምን ነው። ለማንኛውም ለዛሬ ያዘጋጀሁላችሁ ቪዲዮ ይሄን ይመስል ነበር። ባባ የዩቲዩብ ፋሚሊዎች፣ በቀጣይ ቪዲዮ እንገናኛለን።